ዛሬ ጠዋት ከአልጋህ ለመነሳት ስንት ጊዜ አላርምህን ስኖዝ አረከው? ብርድ ነው ብለህ ተመልሰህ ተከናነብክ አይደል? ጠጅ ውስጥ ተነክረህ ካለቀስ ቀጥታ ገደል ውስጥ ነው የምትወረወረው። ስፓርታውያን ፎቶ ለመነሳት ጂም አይሄዱ። የሚገነቡት ጡንቻ ሳይሆን የማይበገር መንፈስ ነበር። ዛሬ ይህንን ታሪክ ስነግራችሁ አንድ ነገር እንድታስቡ ፈልጋለሁ። ዛሬ እኛ ወንድነት የምንለውና ጥንታዊቷ ስፓርታ ወንድነት የምትለው ሰማይና ምድር ናቸው። አሁን ያላችሁን ማንነት ይዛችሁ ስፓርታ ውስጥ ብትወለዱ ኖሮ ለአንድ ቀን መቆየት አትችሉም ነበር። ከወደድኳቸው ፊልሞች መሃል አንዱ ነው። ግን ዛሬ የምነግራችሁ በፊልሙ ላይ ያልተካተቱ ስፓርታውያን ምን ያህል ጨካኝና ጠንካራ እንደነበሩ የሚያሳዩ እውነታዎችን ነው። ይህን ስትሰሙ አሁን ያለንበት ህይወት ምን ያህል የተድላና ምቾት የበዛበት እንደሆነ ትረዳላችሁ። ስፓርታ ከ8,000 እስከ 10,000 የሚሆኑ ጠንካራ ወንድ ወታደሮች ብቻ ነበሯት። በቃ እነዚሁ ብቻ ናቸው። ነገር ግን ፊልሙ ላይ የማታዩዋቸው ሄሎትስ የሚባሉ ከ150,000 እስከ 200,000 የሚደርሱ ባሪያዎች ነበሯቸው። አስቡት፣ ስፓርታውያን በገዛ ሀገራቸው ውስጥ አናሳ ነበሩ። ስለዚህ ስፓርታውያን ምን ይሉ ነበር መሰላችሁ? ማንኛውንም ስራ ስንሰራ አንድ እጃችን ሰይፋችን ላይ መሆን አለበት። ምክንያቱም ባሪያዎቻቸው እነዚህ እኮ ጥቂት ናቸው፣ ዛሬ እንጨርሳቸው ብለው እንዳይነሱባቸው ሁሌም በስጋት ነበር የሚኖሩት። ለዚህ ነው 300 ዓመት ሙሉ ዓለም ያላየውን ጥብቅ ዲሲፕሊን ያለው ጦር ለመገንባት የተገደዱት። አሁን ባለንበት ዘመን አንድ ሕፃን ሲወለድ ልብስ ደርበን ተንከባክበን ነው አይደል የምንቀበለው? ትንሽ ካስነጥሰው ወደ ሆስፒታል እንሮጣለን። በስፓርታ ግን ወታደር የመሆን ፈተናው የሚጀምረው ገና እትብት ሳይደርቅ ነው። ኤልደርስ ካውንስል ይመጡና ሕፃኑን ይመረምሩታል። አካለ ጎዶሎ ከሆነ ወይም ደካማ ሆኖ ከታያቸው ቀጥታ ከታይጌስ ተራራ ላይ ይወረወራል። የጭካኔ ጥግ። ቀጥሎስ አዲስ የተወለደውን ሕፃን በወይን ጠጅ ያጥቡታል። ደካማ ከሆነ ወይም የሚጥል በሽታ ካለበት ይዝለፈለፋል ብለው ያስባሉ። የወይኑን ንክኪ ተቋቁሞ ካላለቀሰ ግን ይሄ ጀግና ነው ተብሎ በሕይወት እንዲቆይ ይደረጋል። ይህ አዲስ የተወለደው ልጅ የሚፈተነው የመጀመሪያው ፈተና ነው። ሕፃኑ እስከ 7 ዓመቱ ድረስ ከቤተሰቡ ጋር በብዛትም ከእናቱ ጋር ይቆያል። እንደ ሌሎች የግሪክ ከተሞች የስፓርታ እናት ወንድ ልጇን አንቀባራ አታሳድግም። ጨለማ እንዳይፈራና ብሶተኛ እንዳይሆን አድርጋ ታሳድገዋለች። ልክ 7 ዓመት ሲሞላው ከቤተሰቡ ተነጥቆ ወታደራዊ ካምፕ ይወሰዳል። አሁን የ7 ዓመት ልጅ ሰርቪስ የፊት ወንበር አልያዝኩም ወይም ጌም አልተገዛልኝም ብሎ ነው አቧራ የሚያስነሳው። የስፓርታ ልጆች ግን ማታ የሚተኙት ለስላሳ ፍራሽ ላይ አይደለም። በባዶ እግራቸው ሸምበቆ ቆርጠው መሬት ላይ ይተኛሉ። ብርድ መጣ ብሎ ጃኬት ታምጡልኝ የለም። በዓመት አንዲት ቀጭን ካባ ብቻ ትሰጣቸዋለች። ምግብ የሚሰጣቸው በሕይወት ለመቆየት ያህል ብቻ ነው። ለምን? ከራባቸው ገብተው እንዲሰርቁ ስለሚፈለግ። ከተያዙ ግን ስለሰረቁ ሳይሆን እንዴት ትያዛላችሁ ተብለው ይገረፋሉ። የእነርሱ ሕይወት ሰርቫይቫል ኦፍ ዘ ፊተስት ብቻ ነበር። ቤተሰብ፣ ፍቅር፣ እናት፣ አባት የሚባል ነገር የለም። ፍቅራቸው ለስፓርታ መንግስትና ለጦር መሳሪያቸው ብቻ ነው። በዚህ ስልጠና መሃል የሚሞቱ ብዙዎች ናቸው። ለዚህ እኮ ነው ስፓርታውያን በጦርነት ጊዜ ከስልጠናቸው ይልቅ እፎይታን ያገኛሉ የሚባለው። ምክንያቱም ስልጠናው ከጦርነቱ የከፋ ነበር። ይህን ሁሉ አልፈው 18 ዓመት ሲሞላቸው በጣም ጎበዝ የተባሉት ሚስጥራዊ ቡድንን ይቀላቀላሉ። ምንም ስንቅ ሳይሰጣቸው ከአንዲት ቢላዋ ጋር ብቻ ወደ ዱር ውስጥ ይጣላሉ። ተደብቀው መኖር፣ ሰርቀው ወይ አድነው መብላት አለባቸው። ከተያዙ ግን ይቀጣሉ። የዛሬው የ18 ዓመት ወጣት ስልኩ ቻርጅ 10% ሲደርስ ነው የልብ ድካም የሚይዘው። እነርሱ ግን በባዶ ሆድ ጫካ ውስጥ ብቻቸውን ቆመው
ራሳቸውን ለማኖር ይታገላሉ። በዕድላቸው ሳይሆን ባላቸው ብልሃት ከአውሬ መንጋጋ ከተረፉ በሰላም ወደ ቤታቸው ይመለሳሉ። 20 ዓመት ሲሞላቸውም ሙሉ ወታደር ይሆናሉ። ነገር ግን እስከ 60 ዓመታቸው ድረስ ሕይወታቸው የመንግስት ነው የሚሆነው። ምግባቸውን ብታዩት እንኳን ለምግብነት ለማየት ራሱ ይቀፋል። ከጥሩማ ወይም የአሳማ ስጋ፣ ደም፣ ጨውና ሆምጣጤ የሚሰራ ጥቁር ወጥ የሚባል ምግብ ነው የሚመገቡት። ሌሎች የግሪክ ሰዎች ይህን ወጥ ለመብላት ከመሞከር ይልቅ መሞት ይሻላል እያሉ ይቀልዱባቸው ነበር። እንግዲህ ይህንን የሚበሉት ሆዳቸው እንዳይወጣ ሸንቃጣና ጠንካራ እንዲሆኑ ነው። እኛ ግን 2 ቀን ተከታታይ ሽሮ ከበላ ፊታችን ይዞራል። ሌላው የሚገርመው የጋብቻ ስርዓታቸው ነው። ወንዶች በ30 ዓመታቸው ያገባሉ። ግን ከጓደኞቻቸው ጋር በጦር ሰፈር ስለሚኖሩ ሚስታቸውን ለማየት ማታ ማታ ተደብቀው እንደ ሌባ ነበር የሚሄዱት። አንዳንድ ወንዶች የመጀመሪያ ልጃቸውን እስኪወልዱ ሚስታቸውን በቀን ብርሃን አይተዋት አያውቁም ነበር ይባላል። በስተመጨረሻ ፊልሙ ላይ ያላየነው አንድ እውነት ልንገራችሁ። 300 ፊልም ላይ ዲዩሊዮስ የተባለ ገጸ ባህሪ ከጦርነቱ ተርፎ ሲመለስ ሽማግሌዎች ፊት ንግግር ሲያደርግ እናያለን። ይሄ በስፓርታ ባህል ፈጽሞ የማይታሰብ ነው። አንዲት የስፓርታ ሴት ባሏን ለጦርነት ስትሸኘው እንዲህ ነው የምትለው፣ Come back with your shield or on it. ጋሻህን ይዘህ ተመለስ ወይም በላዩ ላይ ሆነ ተመለስ ማለት ነው። ስፓርታውያን ጦርነት ካሸነፉ ጋሻቸውን በእጃቸው ይዘው ወደ ቤት ይመለሳሉ። በጦርነቱ ከሞቱ ግን ሬሳቸው በጋሻቸው ላይ ሆኖ ነው የሚመጣው። ምናልባትም ለመሮጥ ካሰቡ መጀመሪያ የሚያደርጉት ጋሻቸውን መጣል ነው። ምክንያቱም ጋሻቸው ከባድ ስለሆነ እንደ ልባቸው አያስሮጣቸውም ነበር። ስለዚህ የስፓርታ ሕግ አሸንፈ ተመለስ አሊያም ሞተ ሬሳ በጋሻ ላይ ይምጣ እንጂ በምንም አይነት ምክንያት ከጦርነት ሜዳ መሸሽ የለብህም። ጓደኞቹ ሞተው እርሱ ተርፎ ቢመጣ ማንም አያወራውም ነበር። በማህበረሰቡም የተናቀ ይሆናል። ፂሙን ተላጭቶ እንደ ውሻ ነው የሚኖረው እንጂ በጭራሽ ኤልደርስ ካውንስል ወይም በሽማግሌዎች ምክር ቤት በክብር ንግግር አያደርግም። ታዲያ ይህን ታሪክ ለምን ነገርኳችሁ? ስፓርታውያን የተሻለ ኑሮ ስላልነበራቸው አይደለም ይህን ሁሉ መከራ የተቀበሉት፣ የማይበገር ትውልድ ለመፍጠር ስለፈለጉ እንጂ። ዛሬ አንተ ያለህ ምቾት፣ ቴክኖሎጂና ነፃነት ታላቁ የስፓርታ ንጉሥ ሊዮናይደስ በህልሙ እንኳን አይቶት አያውቅም ነበር። አዎ የኑሮ ውድነት አለ፣ ስራ ማጣት አለ፣ ብዙ ፈተናዎች አሉ። ግን አንተ የምትታገለው በባዶ እግርህ ጫካ ውስጥ ተጥለህ ከተጉላ ጋር አይደለም። ስማኝ፣ ስፓርታውያን በዛ ሁሉ ገሃነም ውስጥ ዓለም የማይረሳውን ታሪክ ሰርተው ካለፉ አንተ ሞቃታማ ቤትህ ውስጥ ሆነህ ኢንተርኔት በእጅህ ይዘህ አልቻልኩም፣ ተስፋ ቆረጥኩ የምትልበት ምንም ምክንያት የለህም። ያለህን ዕድል ተጠቀምበት። አእምሮህን እንደ ስፓርታውያን አጠንክር። ሰበብ ማብዛት አቁምና ተነስተህ ስራ። ይህ ቪዲዮ ትንሽም ቢሆን ካነቃህ ልክ እንደ ስፓርታ ወታደር ጋሻህን አንሳና የላይክ እና የሰብስክራይብ በተኑን ምተው። የሚቀጥሉት በሌላ አሪፍ ቪዲዮ እስክንገናኝ ቻው።